ጋይስ ቲክቶክ አሁን ከአቅማችን በላይ ይሆነ ጃዝና ዴዚ አስረግዞ ጠፋ። ቲክቶካችን መንደድ በየሳምንቱ አዳዲስ አጀንዳ ከየት ነው የሚመጣው? ይናዳሉ ለቲክቶኩ እና እንደምታውቁት ጃዝና ዴዚ አብረው የነበሩ ጥንዶች ሲሆኑ አሁን ላይ አስረግዞ ጠፍቷልን? እውነት ነው እያበዱ ነው። ቲክቶክ ላይ ያሉ ማህበሮች እንደምታውቁት በኒዮኒ ማኛ በነሊያሾ መሳሰሎቹ ቲክቶክ ላይ ያላቸው አጀንዳ ይሄ አስረግዘ ጠፍታል ና ተብላ እየተፈለከ ነው ጃዝ ና ያሉ ነው እና እሱንም ሪአክት የምናደርግበት ሲሆን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ይሄን ቪዲዮ ደግሞ ላይክ ማድረጋችሁ እንዳትረሱ። ወደ ሪአክት እኮ ይሰጡን እኮ ድንግልናዋን በ700 አንዲት ኢትዮጵያዊ ድንግልናዋን በ780 ሺህ ለባለ ሀብት ሸጣ አሁን ሀብታም ሆናለች። መልስ ይኖራል። በጣም ደስ ይላል። በአሁኑ ሰዓት በነፃ እኮ ይሰጡን እኮ ድንግልናዋን በ750 ሺህ ብር ዶላር። ኧረ እኔም አለኝ። ኧረ ወይ ኑሮ ተጫወተብን። ኧረ እኔም አለ አንተ ሲምቱን ልሸጥ ነው። ታክሲ ሰልፍ የቤታችንነት ስሜት ሲኖረው የቤታችንነት ስሜት አይ እዚህ ጋር ሁለት ሰው ጠየቅና እኔን አልፈ እሷን ጠየቅም። ምን ሆነ ነው? አይ ምንም እኮ ችግር አለው። አይ የምታውቀው ነገር አለ እንዴ ስለኔ? አይደለም። እሺ ይዛት ብር የለውም አሉ አይደል? እዚህ ጋር ጠይቀህ አንተ ቢኖርህ እኮ ንቀትህ እኮ ሳይኖርህ እንደዚህ ሆንክ። እዚህ ጋር ሁለት ሰው ጠየቅ፣ ከዛ እኔን አልፈ እሷን ጠየቅ። ምንድነው? ቆይ አለ የምታውቀው ነገር አለ ስለኔ? ስለዚህ እግዚአብሔር ይስጥልኝ፣ ግን እንደዚህ አይደረም። በነገራችን ላይ እግዚአብሔር ብዛው ይሻንዲ ነው። እኔ ምለው ይሄ ምልክት ምንድነው? አሁን በታክሲ እየመጣው ማለት ነው ከጎን የነበረችው ልጅ የሆነ ኢንቨስቲጌሽን ፔፐር ይዛለች። ከዛ በስልክ ውጤቱ ምን እንደሆነ አላውቅም ምናምን ትላለች። ከዛ አምጪ ልልሽ አልኳት። ከዛ ቫይታሚን ዲ ሌቭል ነው ሎ ሆኗል። ከዛ በቃ ቀንሷል ቫይታሚን ዲ ሌቭሉ አልኳት። ከዛ ምንድነው የማደርገው ምናምን አለች። በቃ ያው ሰፕሊመንት ነው የምትወስጂው። ከዛ በቃ ፀሐይ ያው ጧት በሳምንት 3 መውሰድ ነው አልኳት። ከዛ ኦኬ የጤና ባለሙያ ነህ አለች። አዎ ሐኪም ነኝ አልኳት። ኦ ሐኪም ነህ በዚህ እድሜ አለች። አዎ ናድች ማለት ነው። ከዛ ወርጄ እያሰብኩኝ ነው ይሄ ምን እንደሆነ አውቃለሁ። ይሄ ምንድነው? ቲክቶክ ላይ ወይኔ ብራዘር እና ቤት ነው ቤት አይድ ቤት ነው ያለች ነው የእናቷን ቮይሶች አውጥታ ቲክቶክ ላይ በትናለች። እናቶቻችን ምን አድርገውናል? እስቲ ንገሩኝ። የኔ እናት እዚህ ጋር ፈንክታኛለች። ይታያችኋል? ይሄ ጠባሳ አይመስል ሺ ኦልሞስት አይኔን አጥፍታኝ ነበር በድንጋይ። እማ ገበያ ስትሄድ አብሬሽ መሄድ አለብኝ ብዬ ስከተላት ዴሚያቺ ብለ ድንጋይ አንስታ ስትወረውር ድንጋዩ መሬት ነጥሮ ቂው አደረገኝ። እዚህ ጋር የእናንተ እናት ምን አድርጋችኋለች? ምንም ማስተውሰው ነገር የለም ጋይስ። እስቲ እናንተ ካለ ኮሜንት ላይ ምን ያላረጉ ነው? ሲረግሙናል እናቶቻችን ያሳድጉ። አፈር ያስበላ አንተን የወለድኩ ጊዜ ሞቴ ተበላሽተ ማለት ግን እናት ይሄ ሁሉም አበሻ እናት ነው የሚለው ምንም ታማለች። የእናት ገበና ተወጥቶ ይሰጣል አይሰጣም? ይሰጣል ኖ አንቺ ነበረች ወዳጄ መሰለሽ ለከተራት ነበረች። ባይተው ግን የሀገሬ ሰው ሲደረግ ምን ይላል መሰረቱ? ትንሽ ድግስ አድርግ ወዳጅና ጠላት ታውቀዋለህ ይላል። እንበቸው የሚገርመኝ ነገር ስራ እንደሌላችሁ ማወቅ ደስ ያለኝ እኔ እንደሆንኩ ይሰራችሁ ግልብጡት ፎቶ ጋይስ። የቲክቶክ ነገር አይገርማችሁም? ግን አንዴ ትሬንድ ይመጣል። በተለይ ቲክቶክ ላይ ያሉ ጥንዶች የሰው አይን ይበለዋል ነው ማለት እንትናቸው ገበናቸው ግልብጡት። ባይ ዘ ዌይ ማርያም ሜሊ ተገልብጣ የምትሰደው ሰው አለች። አይገባትም። እግዚአብሔር እኔ ትምህርት ቤት ስሄድ እሷ ሲደክማት ምግብ የምትሰራላት ኤቭሪቲንግ የምታግዛት ወክ የምታስወጣት አብረው ከሚገዙት የሚወጣሉ ምናምን ገባቸዋል። እኔ ሜሊ ባትኖር አስቡት እንግዲህ ሌላ ዲዝኒ እንደምትሆነ እግዚአብሔር። እኔ ትምህርት ቤት ላይክ 6 ሰዓት ነው የምነሳው። 6 ሰዓት እወጣለሁ፣ ማታ ነው የምገባው። አንዳንድ ጊዜ ውለታ ቢስ አትሆኑ እንወድሻለን ተባባላችሁ አይደል? ለእሷ ወዶ የሚያደርግላት የሚያከብራት ሰውንም አክብሩ። ማይም አትሆኑ። እኔ የምትወዱኝ ከሆነ የሚያከብረኝ እኔ በቃ ላይቭ ላይ ሆነው ሲሳደቡ ቪወሮቹ በቃ ሲሰደቡ እሺ እያሉ የሚሰሙ ነው ይመስለኝ። ወደኝ ሰው ወደዱ አክብሩ።
አዶናይማ በጣም ነው ደስ ያለኝ ጋይስ። አዶናይንማ አደነቁት እኮ ከዳኒ ዚኮ ጋር ተገናኘ። ዳኒ ዚሞን ቤት ምሳ ጋበዛውን ደግሞ እርዳታ ሊያሰባስብለት ነው። በዚህ ደስ አለኝ። ትላንትና የአባቶች ቀን አብሮት ነበረ ጋይስ። ሰማችሁ የዩቱብ ቤተሰቦች? ቤቱ ወይኔ አባቴ መጣ። ምን እያደረጋችሁ ነው? ምን እያደረግሽ ነው? እንትን እኮ ነው አባቴ አላገባ ነው ምናምን አላልኩም? አዎ ሰላም አባታ ነኝ። ምን ነው ደነገጥኩ? አልመስልም። አጋጣሚ አይደለም በቃ እኔ ልሂድ። በቃ ይመጣል ብለዋል። ሰላም በለኝሽ። ወዴት ነው የምትሄጂው? ምሳ በልተህ ምናምን ታዲያ ቤት አታስገቢው? ምን እንትን እኮ ነው ምንድን ነው? ሽማግሌዎች መቼ ነው የምልከው? አይ በቅርብ ልካለሁኝ። እሷ ጋር የምንጨርሰው ነገር ስላለ ብዬ ነው። ምንድን ነው ያደረከው? ጫማ ደግሞ ትልቅ ጫማ አድርገህ ነው እንጂ ረዘምክስ። እስኪ ጫማህን ታወልቀዋለህ። እስኪ ቤት ግባል። ረጅም ነው አላልሽ? ምን ይሰራል? ረጅም ነው አላልሽ? ረጅም ነው እኮ ነበር። ምንድን ነው የምትሰራው ስራ? ተው፣ ምንድን ነው የምትሰራው ስራ? አይ ስራዬ እንኳን ኮምፒውተር ነው። ምንድን ኮምፒውተር ሳይንስ። ይሄ በትርፍ ጊዜ እኮ የሚሰራ ስራ እኮ ነው። በትርፍ ጊዜ ይሄ ዝም ብሎ አሁን እኛ ሲደብረን እንጽፍ የለ ደብዳቤ። ዋናው ፍቅር ነው። ሂጂ ቀጥታ ግቢ፣ ወደ ቤት ግቢ። አንተም ወደ ቤት ሂድ። በቃ ኧረ ወይኔ የዛሬዎቹ ቪዲዮዎች ትክክለኛ አበሻ የመሳሰሉ ቪዲዮዎች ሽማግሌ ምናምን ነበር ያልከው? ሽማግሌ ይምጡና እነሱ እንዳትልክ እናወራለን። ማሻይ በቅርብ ጀስት ቢኮዝ ብልት ስላለው ስላስረገዘ ሁሉን የሚችል የመሰለው መጥቶ እኔን የመናገር መብት የለው። ነገርክ ላይ አሞራው ስማኝ፣ አሞራው ሲጀመር አሞራ ሙታማ አካባቢ የሚሄድ ጥንብ አካባቢ የሚሽከረከር ሆፕለስ የሆነ ነገር ነው አካባቢ የሚዞር አሞራ። ታውቃላችሁ፣ አሞራ ረሃብ ያለበት ከብቶች ሊያልቁ ሲሉ የሚያንጃብብ ሞት ያለበት ቦታ የሚገኝ እንስሳ ነው። ንስር የሆነችን ልጅ የሆነችን የምር አስረግዞ ጠፍቶ ነው ልጅ ከንስር አየር ክልል አውርደ ከአንተ ሌቭል አድርጋት ጭራሻን ዌልፌር ላይ ልታረጋት ነው፣ እርዳታ ላይ ልታረጋት ነው። አሜሪካ ተወልዳ ያደገችን ልጅ እርዳታ ላይ ልታረጋት ነው። የሸተተ የገማ ቦታ ላይ የሚገኘው እንስሳ ነገር። የእዝዴዚ እናት እንደ ንስር አሳድጋት ወርዳ ከአሞራና ዶሮዎች ጋር ቁሪ ለቃቃሚ መሆኗን ስታይ በቁም ጠውልጋለች። ወሽመጥ የሚሰባብር ንግግር አስረግዞ ጠፍቶ ነው እኔ መቻወቁ እንዴ? ያው ጋይስ ቲክቶክ ላይ እንደምታዩት እንግዲህ የጃዝ እና የዴዚ ጉዳይ ያው እንግዲህ ሰሞኑን አስረግዞ ጠፍቷል እያሉ ነው። እና አይ ቲንክ በሁለቱ መካከል አሁን ሰውን መቃቃር አለ እንደሚሉት ላይቭ ላይ ሲገቡ ሁለቱ እና በሱ ጉዳይ ነው ሁሉም የምታያቸው እነ ዮኒ ማኛም ብለው እና አሁን ያያቸው እነምናያቸውን በሏቸው ሰሞኑን የሚወርዱባቸው ለዛ ነው። በተለይ በሱ ላይ ነው የሚወርዱት። አስረግዘ ጠፋ አንተ ባለ እንትኑ እየተባባሉ ነው። እና ቲክቶክ ላይ ያሉ ጥንዶች ሴቭ አይደሉም ከዚህ በኋላ ሴቭም ሆኖ አያውቁም። በቃ ቲክቶክ ላይ ያለ ጥንድ ሲያምር የምትሉት ከጊዜ በኋላ እንዲሁ ነው አጀንዳ የሚመጣው እና ከባድ ነው። እና እኛ በእኛ በቻናላችን በእኔና በእናንተ ቤተሰብ ለሁሉም ፍቅር ነው የምንመኘው። አስወልድ አሳድግ ማለት እንፈልጋለን። ትማላችሁ እማ የሴት ኮንዶም አላችሁ? የለም አይሸጥም። እዚህ አካባቢ እዚህ ሀገር ምንም አይሸጥም። ምናልባት ኧረ ወይኔ ፋሚሊ ፕላኒንግ ላይ የሚሰሩ እንትኖች አሉ። ሜድስቶፕስ ክሊኒኮች የት አካባቢ ነው? ጦራይሎች አለ እዚህ ፖሊስ ጣቢያው ጋር። እሺ እዛ አገኛለሁ። እሺ አመሰግናለሁ። O grave faz tudo e a bunda dela bate, 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 bate. ዶሚኔተር በሩን ክፈተው እንጂ ምንም ትጃጃለው ከርፉሳ ያለቀ ጥበቃ ትሬንድ እንትን ማለት ማይከተልበት አይደል? እሺ ሰላም ወንድሜ፣ ከጤና ጥበቃ ቢሮ ነበር የመጣሁት። ከ5 ዓመት በታች ያሉ ህጻናት ካሉ ከ5 ዓመት በታች ህጻናት የሉ የጋሽዬም የትዬም ልጆች
ሁሉም ትላልቅ ናቸው እንዳለ አንቺ ነው የሚያክሉት ሁሉም እንበርሽ ናቸው እሺ አመሰግናለሁ ማናልሽ ስምሽ ራሂል እንዴት ነሽ ራሂል ሰላም እዚህ ግቢ እኔ ጥበቃ ነኝ እንግዲህ አይኔ ፊት ለፊት ወደ 5 ወደ 4 የሚሆኑ የቤት ሰራተኞች ሲሸኙ አይቻለሁ እየገቡ ሲወጡ አንዳንዱ ሙያ የለውም የምግብ ምናምን አንዳንዱ የእጅ አመድ ይኖርበታል ግን ሁሉም ከደሞዛቸው በቀር እንዳለ አንዳንድ ልጅ እየወለዱ ይመጡት እና 5 4 የሚሆኑ ድክ የሚሉ ልጆች አሉ ግን ሚስጥር ነው እሺ ሚስጥር ነው እኮ ይከተቡና እኔ ከተበቸው ልጣ የኔ አይደለም የኔ እናቴ እኔ መልካም ሚስጥር ነው ሰው መስማት የለበት ሚስጥር ይኸውልህ ሚስጥራችሁ የእናንተ ይሆናል እሺ ወንድሜ ግን ህፃናት በጊዜ ካልተከተቡ የተለያየ በሽታ ሊይዛቸው ይችላል አንቺ አምሻል እንዴ ምን ሆነሽ ነው እኔ መተንፈሻ አጥቼ እኮ እያካፈልኩሽ እኮ ነው ለማን ላወራው ብቻዬን ነው ሙሉ እዚህ ቤት እና ምን መሰለሽ የከባድ የቤተሰቡ ሚስጥር ነው ሚስጥራችሁ ለእናንተ ነው እኔ ከትቤ መሄድ ብቻ ነው ስራዬ አለበለዚያ በህግ እጠየቃለሁ አልገባሽም ያሁን ተወለዱ ምልሽ ልጆች እትዬ እድሜያቸው አልፏል የመውለጃ ጋሺ ተኝቷቸው ሰራተኞች ከሰራተኞች የተወለዱ ናቸው አስበሽዋል ክብደቱን ስለዚህ መከተብ አለባቸው ሳይከተቡ የትም አልሄድም የትም አትሄጂም ተይ እንጂ ምን አባሽ ነው መከተቢው ወደ ትሬንድ የዛሬው ቪዲዮን ይመስላል እንደወዳችሁት አልጠረጥርም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ይሄን ቪዲዮ ደግሞ ሁላችሁም አንዳችሁም ሳቅሩ በላይክ ሞቅ አድርጉት እስቲ የሆነ ሞቅ ያለ ላይ ሁሉ ካንዳችሁ እና ሐሳብ አስተያየታችሁን ደግሞ ኮሜንት ላይ በቀጣይ እስከምንገናኝ ድረስ እኔ ወይ እናንተው የህዝብ ድምጽ የህዝብ ልጅ ፒስ አውት